ያለፉትን 100 ዓመታት የሙስሊሞች የራሳቸው አስተዳደር ያለመኖርና በኢትዮጵያ ስቴት ውስጥ ክርስቲያን ዶሚኔት ባደረገው የበላይ በሆነበት አገር አጥረን የኢትዮጵያን ሙስሊሞች ታሪክ እዛ ላይ ካሳጠር ነው ሚስሊዲንግ ስለሆነ ነው። ይሄን ፒክቸር እስልምና በኢትዮጵያ ውስጥ የምናቀው ትልቅ ስቴት ለምሳሌ የሸዋ ሱልጣኔት እዚህ ከአዲስ አበባ እንግዲህ 7 ኪሎ ሜትር በ896 የተመሰረተ ትልቅ እስላማዊ ስቴት ነው። ከዛ ኢፋትና ቃልን አዳል ሐረር 19ኛው ክፍለ ዘመን ደግሞ ስንመጣ የና አባ ጅፋር ጅማ የነ ሼህ ሆጀሌ ምናምን ምትላቸው እነዚህን ሁሉ ያካለለ ሀገረ መንግስት ታሪክ ያለው በኋላም ላይ ደግሞ ለአዲስቷ ኢትዮጵያ መገንባት አስተዋጽኦ ያደረገ አስተዋጽኦ እንዴት ነው የሚያደርገው? በተለያየ መንገድ የኢትዮጵያ ሀገረ መንግስት ግንባታን የአጼ ሚኒሊክ ከዛ በኋላ ልጅ ኢያሱ ከዛ አጼ ኃይለ ሥላሴ በቃ እነዚህ መተው ገነቡ የሚል ሂስቶሪዮግራፊ በጣም አደገኛና ልናስወግደው የሚገባ ነው። የኢትዮጵያ ስቴት ፎርሜሽን ኮምፕሌክስ ነው። የኢትዮጵያ ሀገረ መንግስት ግንባታ በጣም ውስብስብ ነው። የኢትዮጵያ ሀገረ መንግስት ግንባታ የሀገረ መንግስት ግንባታውን የሚቃወሙ ሰዎች ራሱ ተጽዕኖ ያለበት ነው። ምን ማለት ነው? አሁን ያለችው ኢትዮጵያ ብንወስድ አሁን እንኳን በዚህ ዘመን የመጣችው ኢትዮጵያ የብዙ አብዮቶች ውጤት ነች። ብዙ አብዮቶች ደግሞ የተቃውሞ ውጤቶች ናቸው። አጼ ሚኒሊክ የመሰረቷት ኢትዮጵያ ዛሬ የለችም። ዛሬ የኃይለ ሥላሴ ዘመን ኢትዮጵያ የለችም። ኢቭን የደርግ ዘመን ኢትዮጵያ የለም። የኢህአዲግ ዘመን እንኳን ኢትዮጵያ የለም። ኢትዮጵያ ሁሉ ጊዜ እየተለዋወጠች የመጣች ነች። በዚህ ፍሬምወርክ ውስጥ ነው እንግዲህ የኢትዮጵያ ሙስሊሞች ታሪክ መታየት ያለበት።